ልጅ ቢወለድ ለቤተሰቡ ደስታ ነው። ለዓለም ደስታ የሆነ ልጅ ግን የዛሬ 2000 ዓመተ ምህረት በቤተልሔም ተወለደ። ፍጻሜውም በሞትና በትንሣኤ ሆነ። ዓለም ተደራጅታ ልትጠብቀው የሚገባው መሲህ ዮሴፍና ድንግል ማርያም ብቻ ተቀበሉት። ዓለም ተዝረክርካ ብትቀበለውም እርሱ ግን ሳይታዘባት ሊያስተካከላት ወደደ። የክርስቶስ ልደት የአምልኮ ርዕሳችን ነው። ዓለም ግን ልደቱን ተራ ልደት፣ ስጦታ መቀባበያ፣ የገና ዛፍ መትከያ፣ ትዕይንት የበዛበት የፎቶ መርሃ ግብር ብቻ አድርጋ ትቀበለዋለች። ይህ ግን እርሱን ደስ አያሰኘውም። ልደቱ የመስከሪያና የመጨፈሪያ ምክንያት አይደለም። በልደቱ በማመን ዳግም ልንወለድ እንጂ በኃጢአት እንደገና ልንሞት አይገባም። ልክና ወደር በሌለው ክብር ውስጥ ሲኖር ሳለ ልክ የሌለውን ዝቅታ መረጠ። በኃጢአት የረከሰው ሰውነታችንን ሰው ሆኖ አዳነው። የእኛን ድሃ ሥጋ ተዋህዶ የእርሱን አምላክነት ለሥጋ ሰጠ። ከመወለዱ በፊት የነበረ እርሱ ብቻ ነው። በምድር አባት በሰማይ እናት የሌለው እርሱ ብቻ ነው። አባቱ ያልቀደመው ከአባቱ ጋር የዘመነና የክብር እኩያነት ያለው እርሱ ነው። ባለመለየት ከአብ የተወለደ እርሱ ነው። አብን አባት ያሰኘ ልጅ ኢየሱስ ክርስቶስ ነው። ልጅ በሌለበት አባት መባል የለምና ዘላለማዊ አብን ካመንን ዘላለማዊ የሆነውን ልጁን እናምናለን። ያላቸውን የሰጡ ሰዎች ቸር ተብለዋል። ራሱን የሰጠ የእግዚአብሔር ልጅ ግን የደጎች ደግ ነው። ቤተልሔም ሰማይን መሰለች፣ ምክንያቱም የቅዱሳን መላእክት የዘመናትን ጨለማ የሚገፍ ዝማሬ አሰምተውበታልና። ኢየሱስ ሥጋን ተዋሃደ። ከተዋሃደ በኋላ ግን ክርስቶስን አምላክ ብቻ ደግሞም ሰው ብቻ ብሎ መጥራት አይቻልም። በማፈራረቅ አምላክና ሰውም አይባልም። እርሱ ፍጹም ሰው ፍጹም አምላክ ነው። ተዋህዶም ዘላለማዊና መለየት የሌለበት ነው። እርሱ በአንድ አካል በአንድ ባህሪ አንድ ክርስቶስ ተብሎ የሚጠራ ነው። ወደ ዮርዳኖስ ሊጠመቅ ሄደ። አብን ልጄ ብሎ የመሰከረለት ልጅ ኢየሱስ ክርስቶስ ነው። በገነት የወደቀውን በገነት የፈለገው ዛሬም በቤቱ ውስጥ የወደቁትን የጠፉትን አገልጋዮች የሚፈልግ እርሱ የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ገነትም ያለ ክርስቶስ አያረካምና እርሱ ገነታችን ሆኖ መጣ፣ ገነታችን ሆኖ ተገለጠ። አዳምን ከገነት ጫካዎች እስከ ቀራንዮ ፈለገው። እንጨት በልቶ በእንጨት መካከል ተደብቆ የነበረውን አዳምን በእንጨት ላይ ተሰቅሎ አዳነው። ሰማይን ለማየት ሰማይ መሄድ ግድ ይል ነበር። አሁን ግን ዝቅ ብሎ መመልከት ብቻውን በቂ ነው። ቤተልሔም ታላቅ ትህትና የተገለጠባት ስፍራ ነች። ክርስቶስ የሚገኝበት መስመር ወይም ትህትና ብቻ መሆኑን የተማርንበት ትምህርት ቤት ቤተልሔም ትባላለች። እንደሱ ያለ ዓለምን የመገበ ከእናቱ ጡት ግን ወተት የለመነ ልጅ ማንም የለም። ስሙ ለዘላለም የተባረከ የተመሰገነ ይሁን። መልካም የልደት በዓል ይሁንላችሁ።